ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። እስኪ እዚህ ጋር አንድ ቪዲዮ ጋብዛችሁና ተመልሰን እንገናኛለን። የትም እንዳትሄዱ። ወንድሜ በቤትህ መካከል የሚያልፈውን ጎርፍ ቀርጸህ ለኛ ማሳየትህ ነውሩ ለማን ይመስላል? ለራስህ እኮ ነው። ክረምት ሊገባ ሲል ሁሌ ሰኔ አካባቢ በቤትህ አካባቢ ያለውን የጎርፍ መቀልበሻ ቦይ አስተካክሎ ተዘጋጅቶ መጠባበቁ የማን ስራ ይመስላል? ላንተ አይደለም እንዴ? ታዲያ ይህንን ካላስተካከልክለት በቤት ጎርፉ አልገባም እንዴት ይላል? ጫማው ልቄ ልግባ ሊልህ ነው እንዴ የፈለግከው? ጎርፍ እኮ ግዑዝ ነገር ነው፣ ህይወት ያለው ነገር አይደለም። ስለዚህ እኛ ክረምቱ ሊደርስ አቅራቢያ ቦይ ከፍተን በዚህ እለፍ ብለን እስካልመራ ነው ድረስ ያፈለገው ህንፃ ይሁን ይገባል ጎርፍ። ከዚህ ቀጥዬ የማሳያችሁ የደብረ ማርቆስ ሆስፒታል ኦፕሬሽን ክፍል ነው። እንደምታዩት ይሄ በጎርፍ የተጥለቀለቀ ልጆቹ ተደራራቢ አልጋ እስከ 3ኛ ፎቅ ድረስ ነው ያለ። 3ኛ ፎቅ ላይ ተንጠልጥለው በምስሉ እንደምታዩቸው ተንጠላጥለው ያደሩበት ክፍል የደብረ ማርቆስ ሆስፒታል ነው። ይሄ ነገር ሁሌ በየአመቱ ነው፣ የዘንድሮ ብቻ አይደለም። ለመጀመሪያ ገና በ4 ኃይለኛ ዝናብ ዘነበ፣ እንደዚህ ሆነው አደሩ። አሁንም ትሰራለች፣ የሆነ ነገር ተደርጋ ኮምፐርሳቶ ምናምን ቀለም ቀባ ትደረጋለች። ለቀጣይ አመትም በዚህ መልኩ ይቀጥላል ማለት ነው። ይሄ ነገር ለምን አንዴ አይሰራም ብትሉ፣ ለምሳሌ ገጠር መንገድ ወር ምናምን ሽሮ ፈሰስ ምናምን አስፋልት የምትሉት ነገር አለ አይደለ? አንዴ በደንብ ከተሰራ ሰራተኞችም አሰሪዎችም ስለማያገኙ በቀጣይ አመት አሰሪዎችም ዝም ብለው ነው የሚያዩዋቸው፣ ሰራተኞችም በዛ መልኩ ያደርጉታል። ሽሮ ፈሰስ በሚቀጥለው አመትም እንደዚያ ይሆናል ማለት ነው። ይሄም የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዲሉ በየአመቱ ሁሌም እንግዲህ እዚህ ጋር ይሄን ያህል ጎርፍ ኦፕሬሽን ክፍሉ ላይ ገባ ማለት ይዞት የሚገባው ቆሻሻ ለኦፕሬሽን ክፍሉ ኢንፌክሽን ሊያመጡ የሚችሉ ጀርሞች እንደሚገቡ ታሳቢ መደረግ አለበት። ሁለተኛ በዚህ ዕለት የምትመጣ እናት ኦፕሬሽን ሊሰራላት የመጣች እናት ብትኖር ያላትን ችግር ማሰብ አለብን ማለት ነው። እና ከሌሎች ቀጣጥለን ከምንሰራቸው ክፍሎች ቅድሚያ መሰጠት ያለበትን ቅድሚያ ሰጠን ጠበቅ ያለ ነገር ብንሰራ ምንድን ነው ችግሩ? አሁን ይሄ በየአመቱ ሁሌ ግድግዳው ተናደ ጣራው ተደረመሰ ከሚባል፣ ለምሳሌ እኔ ሆስፒታል አካባቢ ነኝ የተከራየሁት ቤት ጣራው አሮጌ ቆርቆሮ ነው የተከራየሁኝ። በረዶ እኩል ነው የዘነበ፣ ተበስቶ አላፈሰሰብኝም። ሁለተኛ ጎርፍ ቤቴ ውስጥ አልተጥለቀለቀም። ምክንያቱም ሰዎቹ ሰኔ ምናምን አካባቢ ላይ ይጎርዳሉ፣ የጎርፍ መፈሰሻ ቦይ ምናምን ይከፍታሉ፣ አከራይታዎቼ ማለት ነው። እና ሁሉም ቦታ ላይ ይሄ ነገር መለመድ አለበት። በተለይ ለህዝብ አገልግሎት እንደዚህ በሚሰጥ አካባቢ ላይ ጥብቅ ቁጥጥር ቢደረግ መልካም ነው ላለውኝ። ሰላም ደሩ። The 12th of April 18 or ዘገየም የጸሎቴ እስከሚያየኝ ልጠብቀው ቸሮ አባቴ ለበጎ ነው እላለው ለመልካም ሲጎልብኝ ከመታመን አልጎልም። ማለፉ አይቀርም ማለፉ ይበረታብኝም ሰልፉ እላላለሁ ይቀና